እስራኤል በኢራን የኒውክሌር ስፍራዎችና የጦር አዛዦቿ ላይ ያነጣጠረ ከፍተኛ ጥቃት መፈጸሟን የእስራኤል መከላከያ ኃይል አስታውቋል። በዚህ ከባድ በተባለው ጥቃት የኢራን አብዮታዊ ዘብ ኃላፊ ሁሴን ሰላሚ መገደላቸውን የኢራን መገናኛ ብዙሃን ዘግበዋል። እስራኤል ኢላማ ያደረጉት ወታደራዊ ይዞታዎችን ነው ብትልም የኢራን መገናኛ ብዙሃን በበኩላቸው በቴህራን የመኖሪያ ቤቶች ጥቃት እንደተፈጸመባቸውና በተገደሉትም መካከል ሲቪሊያን ይገኙበታል ብለዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ አገራቸው በኢራን ላይ የፈጸመችውን ጥቃት ኦፕሬሽን ራይዚንግ ላይን ወይም የሚያንሰራራ አንበሳ ዘመቻ ሲሉ የጠሩት አካል ነው ብለዋል። በተጨማሪም ኢራን ለእስራኤል ህልውና ስጋት መሆኗን ተናግረዋል። ኢራን በምላሹ በቅርቡ አጸፋዊ የመልሶ ማጥቃት ልታደርስ እንደምትችል የገለጸችው እስራኤል የአስቸኳይ ጊዜ አውጃለች። የኢራን መንግስታዊ ቴሌቪዥን እስራኤል በፈጸመችው ጥቃት ህጻናትን ጨምሮ ሰላማዊ ዜጎች መገደላቸውን ዘግቧል። በዚህም ሁሴን ሰላሚ የኢራን አብዮታዊ ዘብ ኃላፊ ተገድለዋል። የአገሪቱ የአቶሚክ ኢነርጂ ድርጅት ኃላፊ የነበሩት የኒውክሌር ሳይንቲስቱ ፍሬዱን አባሲ ተገድለዋል። ፍሬዱን አባሲ ለኢራን የኒውክሌር ማበልጸግ የአንበሳውን ድርሻ እንደተጫወቱ ይነገርላቸዋል። ሳይንቲስቱ ከዚህ ቀደም በአውሮፓውያኑ 2010 በቴህራን ጎዳና ላይ ከተቃጣባቸው የግድያ ሙከራ ተርፈው ነበር። የኒውክሌር ሳይንቲስት በቴህራን የሚገኘው የኢስላሚክ አሳድ ዩኒቨርሲቲ ፕሬዚዳንት መህዲ ቴህራንቺም ተገድለዋል። ኢራን አሜሪካ የእስራኤልን ጥቃት ትደግፋለች ስትል የከሰሰች ሲሆን የአሜሪካ የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ በበኩላቸው አገራቸው እንዳልተሳተፈች ተናግረዋል። የአሜሪካ ፕሬዚዳንት ዶናልድ ትራምፕ ጥቃቶቹ እንደሚፈጸሙ እንደሚያውቁም ነገር ግን አገራቸው እንዳልተሳተፈች ለፎከስ ኒውስ ገልጸዋል። እስራኤል ለፈጸመችው ጥቃት ከፍተኛ የአጸፋ ምላሽ ከኢራን ይጠብቃታል ተብሎ ይጠበቃል። ይህ በእንዲህ እንዳለ እስራኤል የኢራን ቁልፍ ወታደራዊ ቦታዎችንና ቁልፍ የወታደሮች መኖሪያን ስታጠቃ ኢላማ አመታቷ የዓለም መነጋገሪያ ሆኗል። በተለይ ቁልፍ የወታደራዊ መሪዎች መቀመጫ የሆኑ ቤቶችን፣ አልጋ ቤቶችን ከአንድ ህንፃ ላይ ለይታ የመታችበት መንገድ አስገራሚ ሆኗል። በእስራኤል ጥቃት ኢራን 6 ቁልፍ ወታደራዊ መሪዎቿን አጣለች። አሁን ላይ የአሜሪካ የእንግሊዝና የእስራኤል አየር ኃይሎች ከኢራን የሚመጣን ጥቃት ለማምከን ኢራቅ፣ ሶሪያና ጆርዳን ላይ ተሰማርተዋል። ጆርዳን አየር ክልሏን ለእስራኤል ክፍት አድርጋለች። በአሁኑ ሰዓት በመቶዎች የሚቆጠሩ ድሮኖች ከኢራን ወደ እስራኤል የተወነጨፉ ሲሆን የሶስቱ ሀገራት አየር ኃይሎችና የአየር መከላከያዎች ለመምታት እየተጠባበቁ ነው። በተያያዘ መረጃ እስራኤል ለመራርና ለሚያመው የአጸፋ ምላሽ ተዘጋጅ ሲሉ የኢራን ጠቅላይ መሪ ተናግረዋል። የኢራን ጠቅላይ መሪ አያቶላ አሊ ካሜኒ ባወጡት መግለጫም የጽዮናውያን አገዛዝ ዛሬ ረፋድ ላይ በውድ ሀገራችን ላይ ለፈጸመው ወንጀል የቆሸሸውንና ደም አፍሳሹን እጁን ከፍቶ እኩይ ባህሪውን ከመቼውም ጊዜ በላይ የመኖሪያ ማዕከላትን በመምታት አሳይቷል። ገዢው አካል ከባድ ቅጣት መጠበቅ አለበት ሲሉ ተደምጠዋል። የኢስላሚክ ሪፐብሊክ ታጣቂ ኃይሎች ኃይለኛ እጅ አይተዋቸውም ያሉት ጠቅላይ መሪው በጠላት ጥቃቶች ብዙ አዛዦችና ሳይንቲስቶች ሰማዕት ሆነዋል። ተተኪዎቻቸውና ባልደረቦቻቸው እንደ ፈጣሪ ፍቃድ ወዲያውኑ ስራቸውን ይጀምራሉ። በዚህ ወንጀል የጽዮናውያን አገዛዝ ለራሱ መራራና የሚያሰቃይ ዕጣ ፈንታ ያዘጋጅ፣ በእርግጠኝነት እንበቀላለን ብለዋል። የኢራን ጠቅላይ መሪ አያቶላ አሊ ካሜኒ ኢራንን በማጥቃትና በርካታ ከፍተኛ የጦር አዛዦችንና 6 የኒውክሌር ሳይንቲስቶችን በመግደል ወንጀል ከባድ ቅጣት መጠበቅ አለባት ሲሉ እስራኤልን አስጠንቅቀዋል። ከዚህ ጋር በተያያዘ የድፍድፍ ነዳጅ ዋጋ መጨመሩ ተሰምቷል። እስራኤል ኢራን ላይ ከፍተኛ የአየር ጥቃት ከሰነዘረች በኋላ የድፍድፍ ነዳጅ ዋጋ 13 በመቶ ጭማሪ አሳይቷል። ከ2020 በኋላ በቀን ውስጥ በዚህ ደረጃ ሲጨምር ከፍተኛው ነው የተባለው። የአንድ በርሜል የብሬንት ድፍድፍ ነዳጅ ዋጋ $78 ገብቷል። አሁን ያለው ውጥረት በመካከለኛው ምስራቅ ያለውን የአቅርቦት ሰንሰለት ላይ መቆራረጥ እንዳይፈጠር ተሰግቷል። ተንታኞች ውጥረቱ ተባብሰው በዚሁ ከቀጠለ ሁኔታው የዓለምን የኃይል ገበያ የበለጠ ሊያናጋ እንደሚችል አስጠንቅቀዋል። ኢራን በቀን እስከ 3.3 ሚሊዮን በርሜል ታወጣለች። ይህም ከዓለም አቀፍ አቅርቦት 3 በመቶን ይሸፍናል ተብሏል። በተያያዘ መረጃ ኢራን በአጸፋዊ ጥቃት 100 ድሮኖችን በእስራኤል ላይ ሰንዝራለች። እስራኤል ምሽቱን በኢራን የኒውክሌር መሰረተ ልማቶችና የጦር ሰፈሮችን ኢላማ ያደረገ የአየር ጥቃት መሰንዘሯን ተከትሎ ኢራን አጸፋዊ ምላሽ ሰጥታለች። በዚህም ኢራን 100 የጦር ድሮኖችን ወደ እስራኤል መሰንዘሯን የቢቢሲ ዘገባ ያመለክታል። የአጸፋ ጥቃቱ ከሚፈጥረው የጸጥታ ስጋት አኳያ እስራኤል የአስቸኳይ ጊዜ አዋጅ በእስራኤል አውጃለች። ዓለም አቀፉ ማህበረሰብም በጥቃቱ ዙሪያ ምላሽ መስጠት የጀመረ ሲሆን አውስትራሊያ በበኩሏ በቀጠናው የተባባሰ የጦርነት ድባብ እንዳይኖር ይህ የማንቂያ ደውል ነው ማለቷ ተሰምቷል። የተባበሩት መንግስታት ድርጅት በበኩሉም ሁለቱም ወገኖች ውጥረቱን ከማባባስ እንዲታቀቡ አሳስቧል። እስራኤል ሌሊት ኢራን ላይ በፈጸመችው ጥቃት 6 የኒውክሌር ሳይንቲስቶችና 4 ከፍተኛ ወታደራዊ አዛዦች ተገድለዋል። በርካታ የኒውክሌር ማበልጸጊያ ኢላማዎችና የከፍተኛ ወታደራዊ አዛዦች መኖሪያ ቤቶችን አውድማለች።